ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምጽ በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ፋብሪዚዮ እንግዲህ ከደቂቃዎች በፊት ያጋራው መረጃ ይህንን ይመስላል። እንግዲህ ዙቢሜንዲ ወደ አርሰናል መዘዋወሩ ያለቀ ጉዳይ እንደሆነ በይፋ አሳውቋል። በአርሰናልና ዙቢሜንዲ መሃል ሙሉ በሙሉ ከስምምነት ከተደረሰ በኋላ ህጋዊ ሰነዶችንም ተለዋውጠዋል። ወደ አርሰናል ለመዘዋወር የሕክምና ምርመራ ብቻ ይቀረዋል ሲል ነው እንግዲህ ፋብሪዚዮ ሮማኖ ያሳወቀው። አዲሱ የአርሰናል ተጫዋች እንግዲህ በትላንትናው ዕለት ስፔን ምንም እንኳን በፖርቹጋል በመለያ ምት መሸነፏ የሚታወቅ ጉዳይ ነው። ታዲያ በትላንትናው ጨዋታ ማርቲን ዙቢሜንዲ እጅግ ድንቅ እንቅስቃሴን ማስመልከት ችሏል። ጎልም ማስቆጠር ችሏል። እንዳጠቃላይ ሲታይ እጅግ አስገራሚ እንቅስቃሴን ማሳየት ችሏልና አርሰናል እንግዲህ በዚህ ተጫዋች በከፍተኛ ሁኔታ ይጠቀማል ተብሎ ነው የሚጠበቀው። የማንቸስተር ዩናይትዱ የቀድሞ ተጫዋች ጋሪ ኔቨል እንግዲህ እንዲህ ሲል ተናግሯል። የ2025-26 ፕሪሚየር ሊግ የሚያሸንፈው አርሰናል ነው ብዬ አስባለሁ። አሁንም በእነሱ ላይ ያለኝን እምነት አልጥልም። ዋንጫውን እንደሚያሸንፉ እርግጠኛ ነኝ ሲል ተናግሯል። የጁቬንቱሱ ዋነኛ መልማይና በግራናዳ በስፖርቲንግ ዳይሬክተርነት ያገለገለው ማቴዎ ቶግኖዚ አርሰናልን ይቀላቀላል የሚሉ መረጃዎች እየወጡ ይገኛሉ። ማቴዎ የአንድሪ ቤርታ ረዳት በመሆን ክለቡን በዝውውርና በምልመላ ያግዛል ሲል ነው የተገለጸው። ይህ ሰው እንግዲህ ድንቅ የሆኑ ስራዎችን በጁቬንቱስና በግራናዳ መስራት ችሏል። ታዲያ አርሰናሎችም እንግዲህ አዲሱ ስፖርቲንግ ዳይሬክተር አንድሪ ቤርታ ረዳት አድርገው ለመቅጠር እንዳሰቡ ነው እየተገለጸ የሚገኘው። የቱርኩ ክለብ ጋላታሳራይና ፌነርባቼ ሌሮይ ሳኔን ለማስፈረም ከፍተኛ የሆነ እንቅስቃሴን እያደረጉ እንደሚገኙ ተገልጿል። ምሽቱን የቱርክ የዜና ምንጮች እንደተናገሩት ከሆነ የጀርመኑ ክለብ ባየር ሙኒክን ጨምሮ እነዚህ ሁለት ክለቦች ለሌሮይ ሳኔ ጥያቄ እንዳቀረቡም ተገልጿል። አርሰናልም በቀጣዮቹ ጊዜያት የራሱን ጥያቄ እንደሚያቀርብም በመረጃው አስታውቋል። እንግዲህ አርሰናሎች ይህንን ድንቅ የክንፍ መስመር ተጫዋች ነፃ ወኪል እንደሚሆን ይታወቃል። በክረምቱ የዝውውር መስኮት አርሰናልም እንግዲህ ይህንን ተጫዋች ለማስፈረም እንደሚገፉበት ነው እየተገለጸ የሚገኘው። በአርሰናልና በአርቢ ሌይፕዚግ መካከል የቤንጃሚን ሼሽኮ ዝውውርን እንደሚጨርሱ እርግጠኞች እንደሆኑ ተነግሯል። ዝውውሩ እንግዲህ ወደ ወሳኝ ደረጃ እየደረሰ እንደሆነና ድርድሩን በጥሩ ሁኔታ እንደቀጠለ ተናግሯል። ቀጣይ ወሳኝ ንግግር ለማድረግ ቀጠሮ እንደያዙና አርሰናልም በቅርቡ ይፋዊ ጥያቄ ያቀርባል ሲል ነው የተናገረው። የተጫዋቹ ዋጋ እንግዲህ ከ80 ሚሊዮን እስከ 100 ሚሊዮን ዩሮ እንደሚሆንም እየተገለጸ ይገኛል። ነገር ግን አርሰናሎች በቅናሽ ዋጋ ተጫዋቹን ለማስፈረም በአንድሪ ቤርታ አማካኝነት ከፍተኛ የሆነ ድርድርን እያደረጉ ይገኛሉ። በቤንጃሚን ሼሽኮ ዝውውር ጉዳይ የሌይፕዚግ እቅድ ግልጽ እንደሆነም ተገልጿል። ከተጫዋቹ ከ80 ሚሊዮን ዩሮ በላይ ይፈልጋሉ። አጠቃላይ የዝውውሩ ፓኬጅ ከዚህ መጠን በላይ እንደሚሆንም ይጠበቃል። በክለቦቹ መካከል እስካሁን ምንም ለውጥ የሌለ ቢሆንም አርቢ ሌይፕዚግ በዝውውሩ ጉዳይ እንደማይቸኩልና የተጫዋቹ ዋጋም እንግዲህ በቅርቡ እንደሚያሳውቅ ነው እየተገለጸ የሚገኘው። አርሰናል እንግዲህ ትኩረቱ ቤንጃሚን ሼሽኮ ላይ ሲሆን የሚደረገውም ድርድር እድገት እንዳሳየ ተገልጿል። በተጨማሪም እንግዲህ ቪክተር ዮክሬሽ በዝርዝራቸው ላይ የሚገኝ ተጫዋች እንደሆነ ይታወቃል። በተለይም እንግዲህ ስዊድናዊ አጥቂ ወደ አርሰናል ማምራት ፍላጎቱ እንደሆነ የሚታወቅ ጉዳይ ነው። ነገር ግን አርሰናሎች ከስዊድናዊ አጥቂ ቪክተር ዮክሬሽ ይልቅ ቤንጃሚን ሼሽኮ ያለባቸውን ችግር ይፈታልናል ብለው ያመኑ ይመስላሉ። እንግዲህ አርሰናል ዮክሬሽን ለማስፈረም ምንም አይነት ፍላጎት እንደሌለው ነው እንግዲህ ታማኙ ፋብሪዚዮ ሮማኖ የገለጸው። ይህ ታዲያ የሚያመላክተው አርሰናሎች ሙሉ ለሙሉ ትኩረታቸውን ወደ ቤንጃሚን ሼሽኮ እንዳዞሩ ፍንትው አድርጎ የሚያሳይ ነገር ነው። በመጪዎቹ ቀናት እንግዲህ ከፍተኛ የሆኑ ድርድሮች እንደሚደረጉ ፋብሪዚዮ ሮማኖ የተናገረ ሲሆን በዛሬው ዕለት ያሳወቀው መረጃ ግን አርሰናል ቤንጃሚን ሼሽኮን ለማስፈረም እጅግ እንደተቃረበ ነው እንግዲህ በሰበር መልኩ ፋብሪዚዮ ሮማኖ እየተናገረው። ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ተመኘሁ።